ከኛ ጋር ለዘላለም የሚቆየው ሰላት ብቻ ነው። አለ ደዋም ሁሌ ከኛ ማይቋረጠው ሰላት ነው። ሌሎቹ ሩክን ሰላትም ሩክን ነው፣ ጠንካራ ማዕዘን ነው። ሌሎቹ ግን ከሰላት ያሳሉ ሩክናቸው ትናንሽ ናቸው። መተሪስላም ግን 5 ሆነው ነው ሩክን ናቸው። ሰላት ብቻ ነው ከኛ ጋር የሚቆየው። ዋናው ሸሃደተይን ራሱ በእድሜ አንድ ጊዜ ብቻ ነው የሚያስፈልገው። ከሌላ እምነት ሲመጣ ያሰማል። ከዚያ በኋላ ደግመ ሸሃዳ በአንድም በሰላት በኢባዳ ውስጥ ማለቱ ስለማይቀር እንጂ ሸሃደታ ላኢላሃ ኢለላህ ሙሐመዱ ረሱሉላህ አንድ ጊዜ ብቻ ያስፈልጋል። አላህ አያስጨንቅም። ሩክን ነው፣ ማዕዘን አንድ ነው። ሁለተኛ ዘካ በየዓመቱ አንዴ ሀብታሞች 2.5% ሂሳብ ሰርተው በዓመት አንዴ ይሰጣሉ። ሁሌ አይሰጡም፣ ወር ሙሉ አይሰጡም፣ ዓመቱን ሙሉ አይሰጡም። ሩክን ነው። ሐጅ ጉዞ ነው። በእድሜ ውስጥ አንድ ጊዜ ጉዞ ደርሶ መልስ ነው። ሐጅ ሩክን ነው። ጾም 1 ወር ነው። ኡመተል ኢስላም ይሄንኑ አላሁ ተባረከ ወተዓላ ሩክን ማዕዘን አደረገ። ነገር ግን 1 ወር ቢሆንም ሃይማኖት፣ ዲን፣ እስልምና፣ ስነ ምግባር ጥሩ መሆን የሚታረምበት ጸባይ የምታስተካክልበት ከፍ የምትልበት ወር ነው አላሁ ተባረከ ወተዓላ ያደረገው። ወደ ቁርአኑ ልግባ። ቢስሚላሂ ራህማን ራሂም ወደ ተፍሲሩ ልግባ። ያ አዩሃ አለዚነ አመኑ ይላል እናንተ ያመናችሁ ሰዎች ወይም ጅዶችን ጭምር በአጭሩ እናንተ አማኞች ሙእሚኖች ሆይ ይላል ረብል ዓለሚን። ይሄን ሲል ያ በቁርአን በሉጋ በቋንቋ ሰዎች ሐርፍ ኒዳ ይባላል። የጥሪ ፊደል ነው። አላህ ከፊት ለፊት ያ የሚል ከጨመረ እየተጣራ ነው። ግልጽ ነው። እየተጣራ ነው ረብል ዓለሚን። ሙእሚኖች ሆይ ጥሪ ነው፣ እየጠራ ነው ረብል ዓለሚን። እዚች ጋር ቆም እንልና ጭቅጫ ትርጉሟ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ የጥሪ ፊደል ነው። አላህ ተጣራ። ማን ነው ተጣሪ? ማን ነው የሚጠራ? 3 ነገር ይዛል። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሆይ ብሎ ቢጠራ ማን ነው? ተጣሪው ማን ነው? የሚጠራው አካል ማን ነው? 3ኛ የጥሪው ዓላማ ምንድን ነው? እዚህ ላይ ያ አዩሃ እናንተ ያመናችሁ ሰዎች ሆይ ብሎ የሚጠራው ማን ነው? ረብል ዓለሚን ጀለ ጀላሉ 7 ምድር እኛን የፈጠረ ረብል ዓለሚን ነው የሚጠራ። ድምፅ ነው። ፈጣሪው አላህ ነው። እየተጠራ ያለ ደግሞ ማን ነው? እኛ ነን። ፈጣሪው ረብል ዓለሚን ነው። በጸባዩ ሙሉ፣ በጀማሉ ሙሉ፣ በኃይሉ በግርማ ሞገሱ በጀላሉ ሙሉ የሆነ ጌታ ነው የሚጠራው። የሚጠራው ባሪያ፣ ፍጡር፣ እኔ፣ አንተ ኡመተል ኢስላም ነው የሚጠራው። የሰው ልጅ ጎዶሎ፣ በባህሪያችን ጎዶሎ፣ በመልካችን ጎዶሎ፣ በጸባያችን ጎዶሎ፣ በሁሉ ነገር